ፕላትፎርም የሚሰራ በቮይስ ቻት ብቻ ነው። እንግዲህ እንደምታዩት እዚህ ጋር አዲስ ኒው ካመር ስትሆኑ የሚሰጣችሁ በቀን $1 ወይም ደግሞ 50 ሺህ ኮይን ለሰዓት 50 ሺህ ለሁለት ሰዓት ሲሆን ደግሞ 50 ሺህ 100 ሺህ በቀን ይሰጣችኋል። እሱን ትወስዳላችሁ። ከ7 ቀን በኋላ ግን በስቲል ኒድ ይሆናል ማለት ነው። ወደ 5000 ይሰጣችኋል። በአጠቃላይ እዚህ ፕላትፎርም በጣም ብዙ የኮይን መሰብሰቢያ መንገዶች አሉት። እዚህ ጋር እንደምታዩት በፎሎ ራሱ በየቀኑ የሚሰጣችሁ ታስክ አለ። እንግዲህ እዚህ ጋር 6000 ኮይን ይሰጣችኋል በየቀኑ ማለት ነው። እንግዲህ 100 ፎሎወር ካላችሁ በየቀኑ 6000 ኮይን ክሌም ታደርጋላችሁ። እንግዲህ ይሄ ብቻም አይደለም። ትሬጀር ቦክስ የሚባል አለ። ሩም ከፍታችሁ ስትገቡ እንደምታዩት ሌላ የኮይን ማግኛ መንገድ ደግሞ እዚህ ጋር ሳጥን አለች፣ ትሬጀር ቦክስ አለች። እሷ ከ5 ደቂቃ ወደ ታች ትቆጥራለች። ስለዚህ በየ5 ደቂቃው 400 ኮይን ይሰጣችኋል 5 ጊዜ ማለት ነው። ያ ማለት 2000 ኮይን በዚህ ይሰጣችኋል። ያ ማለት እንግዲህ በቀን የምታገኙት በኮይን ብቻ ከ10 ሺህ በላይ ሊሆን ይችላል ማለት ነው። በዚህ መልኩ ኮይን ትሰበስባላችሁ። ፖይንት ደግሞ እንዳልኳችሁ ወንበር ላይ ማይክ ላይ እየተቀመጣችሁ በቀን $1 ነው የሚሰጣችሁ ለ7 ቀን። ፖስትም ለኤጀንትም ተመሳሳይ ነው። ለጾታም ለሁሉም ጾታ ተመሳሳይ ነው እዚህ ጋር የሚያስበው። ስለዚህ ይሄን ክሌም ትላላችሁ። እዚህ ጋር እንግዲህ ታስክ ስትሰሩ ከ15 ደቂቃ በታች ቫሊድ አይደለም። ቫሊድ የሚሆነው ከ15 ደቂቃ በላይ ስትቀመጡ ነው። እሱን ሳታቆራርጡ ከ15 ደቂቃ በላይ እያደረጋችሁ ሪፍሬሽ እያደረጋችሁ ስታዩት ቆጥሮ ታገኙታላችሁ። ክሌም ትሉታላችሁ እዚህ ጋር ማለት ነው። ከዛ በተረፈ በኢንቪቴሽን በጣም ይሰጣል። በኢንቪቴሽን እንግዲህ እስከ 100 እስከ $200 እየሰሩበት ይገኛል ማለት ነው። እዚህ ጋር እንደምታዩት ኢንቫይት የሚላል እንደምታዩት እዚች ጋር ኢንቫይት ኤንድ ዊን አፕ ቱ $200 የሚላል እሱን ክሊክ አድርጋችሁ በኢንቫይት ስፒን ይሰጣችኋል። እንደምታዩት እዚህ ጋር በኢንቫይት ስፒን ይሰጣችኋል። የሚሰጣችሁን ስፒን እዚህ ጋር እንደምታዩት ያሳያችኋል። ከታችም ክሌም የምትሉት ነገር አለ። እሱን ክሌም እያላችሁ ስፒን ኢንቫይት ባረጋችሁ ቁጥር ስፒን ይሰጣችኋል ማለት ነው። እዚህ ጋር እነዚህን ክሌም እያደረጋችሁ ስፒን ታረጋላችሁ። እንደ ቻንሳችሁ እንግዲህ የሚሰጣችሁን $10 ሲደርስ ዊዝድሮ ማድረግ ትችላላችሁ። ከዛ በተረፈም እዚህ ጋር ሼር የምትላለች ከሷም እየገባችሁ ቼክ ማድረግ አለባችሁ ማለት ነው። ክሌም የሚደረጉ ነገሮች ለሰዎችም ሼር እያደረጋችሁ መስጠት ትችላላችሁ ማለት ነው። ከዛ በተረፈ እንዴት ነው ሰዎችን ኢንቫይት ማድረግ የምንችለው የምትሉ ደግሞ እንግዲህ ኤጀንት የሆናችሁ ሰዎች እዚህ ጋር ማይ ጋይድ ከሚለው ትገባላችሁ። ኤጀንት የሆናችሁ ማለት ነው። ለሰዎች ሼር ለማድረግ እንደምታዩት እዚህ ከገባችሁ በኋላ እንግዲህ አንከር ኤንድ ማይ ኤጀንት የሚል አለ። እሱን ሊንክ ለሰዎች ለመላክ እዚህ ጋር ኢንቫይት የምትላለች ከሷ ጋር ትገባላችሁ። ኢንቫይት ከሚለው ገብታችሁ ሊንካችሁን ይሰጣችኋል። ለምሳሌ ቼክ እናድርገው። በዚህ መልኩ ከላይ የሼር ምልክት ትመጣለች። እንደምታዩት እዚህ ጋር ሼር ማለት ለሰዎች የምትልኩት ነው ሊንካችሁ። እናንተ ይችን የሼር ምልክቷን ትነካላችሁ። ከዛ በዚህ በዋትስአፕ በቴሌግራም ወይም ደግሞ እዚህ ጋር ኮፒ ታድርጉና ሊንኩን ፔስት አድርጋችሁ ቴሌግራም ላይ ወይም ዋትስአፕ ላይ ትልኩላችኋላችሁ ማለት ነው። በዚህ መልኩ ገብተው እነሱ በእናንተ ስር ይሆናሉ ማለት ነው። በዚህ መልኩ ማሰራት ትችላላችሁ። ከዛ በተረፈ ፕላትፎርሙ እንግዲህ በቮይስ ቻት ብቻ ነው የሚሰራው። በጣም ቀለል ያለ ነው። እንግዲህ የራሳችሁን ሩም ከፍታችሁ መስራት የምትችሉበት መንገድ ነው ማለት ነው። ፕላትፎርሙ ሩሙ አቀማመጡ ይሄን ይመስላል። እንግዲህ ፊቸሮቹ ላኪ አለው እዚህ ጋር እንደምታዩት ላኪ ለራስ ሰልፍ ጊፍት እና ሰልፍ ላኪ ጋምብል አለው። ይሄ እንደ ማንኛውም ፕላትፎርም ለላኪ ያደረጋችሁ ጊፍት እየሰጣችሁ ኖርማል እንትን ማለት ትችላላችሁ ማለት ነው። እንግዲህ ይሄ ፕላትፎርም እንዳልኳችሁ ከ7 ቀን በኋላም ኦርዲናሪ ታስክ 5000 ፖይንት እና ኮይን ደግሞ ከ10000 በላይ ኮይን በየቀኑ ትሰሩበታላችሁ ማለት ነው። እና በጣም አሪፍ ተወዳጅ ነው። ኮይንም እንግዲህ የቻለ መግዛት ያልቻለ እንኳን ራሱ እዛው በፎሎወር እየሰበሰበ ፎሎወር የሚሰጠውን ኮይን እየሰበሰበ ራሱን ሌቭሉን ማሳደግ ይችላል ማለት ነው። ስለዚህ አሁን እንዴት እንደምትመዘገቡ ነው ማሳያችሁ። ለመመዝገብ እንግዲህ በመጀመሪያ የአፕሊኬሽኑን ሊንክ ወደ ኮሜንት ሴክሽን አስቀምጬላችኋለሁ። አፕሊኬሽኑን ሊንኩን ኮሜንት ላይ ታገኙታላችሁ። ወደዛ እንሄዳለን። እሺ ቤተሰቦች አሁን እዚህ ጋር የአፕሊኬሽኑን ሊንክ እዚህ አስቀምጬላችኋለሁ። የአፕሊኬሽኑን ሊንክ ኤጀንት መሆን የፈለጋችሁ ኤጀንት ሊንክ በሚለው ትገባላችሁ። ሆስት መሆን የፈለጋችሁ ደግሞ ሆስት ሊንክ በሚለው ትገባላችሁ። ስለዚህ እዚህ ጋር ክሮም የሚለውን ጀስት ዋን ብላችሁ በክሮም ትከፍቱታላችሁ። እንደምታዩት በዚህ መልኩ ይከፍትላችኋል በክሮም ማለት ነው። ከዛ ከታች ጌት ኢን ጎግል ፕሌይ የምትላለች እንደምታዩት ወደ ፕሌይ ስቶሪ ይመራችኋል። እሷን ክሊክ ታደርጋላችሁ እዚህ ጋር ማለት ነው። እንደምታዩት አፕሊኬሽኑን በዚህ መልኩ ዳውንሎድ ታደርጉና እዚህ ጋር ኦፕን የሚላለ ኦፕን ትሉታላችሁ። ቤተሰብ ኦፕን እንዳላችሁት በዚህ መልኩ ይመጣላችኋል። ስለዚህ እዚህ ጋር የፈለጋችሁት ቦታ ክሊክ ስታደርጉት ሎጊን የሚል ነገር ይመጣላችኋል። ሎጊን ትሉታላችሁ። ሎጊን እንዳላችሁ እዚህ ጋር እንግዲህ እንደተለመደው በጂሜል አካውንታችሁ ነው ሳይን ኢን የምታደርጉት። ሳይን ኢን ትሉታላችሁ። ስለዚህ እዚህ ጋር እንደምታዩት እንግዲህ ስማችሁን ታስገባላችሁ። እዚህ ጋር ጾታችሁን ትመርጣላችሁ። እንግዲህ የመመዝገቢያ ፎርም ነው። ይሄን ጾታችሁን ከመረጣችሁ በኋላ ከታች ኢንቪቴሽን ኮድ የሚለው ላይ በዚህ በስክሪኑ የምታዩትን ኮድ ታስገባላችሁ። እሱን ካስገባችሁ በኋላ ከታች ሬጂስተር የምትላለች ሬጂስተር ትሉታላችሁ።
ስለዚህ በዚህ መልኩ ሬጂስተር ካላችሁ በኋላ መጀመሪያ ላይ እንግዲህ ፌስ አውተንቲኬሽን መስጠት አለባችሁ። ፌስ አውተንቲኬሽን ስትሰጡ ብርሃን የሆነ ቁልጭ ብሎ የሚታይ ቦታ ሆናችሁ በደንብ ጥራት ያለው ፎቶ መሆን አለበት እና ደግሞ ትእዛዙን አይታችሁ ምን እንደሚል በትእዛዙ መሰረት እንደ ሌላውን ፕላትፎርም እዚህ ጋር ገብታችሁ እዚች ጋር የፕላስ ምልክት አለች እዚህ ጋር እንደምታዩት እሷን ካፍታችሁ አሻራ ስጡ ይላችኋል። አሻራ ሰጣላችሁ። ፓስወርድም መስጠት አለባችሁ። ከ6 እስከ 20 ነው የሚለው። ስለዚህ ቢያንስ ቁጥርና ሌተር ብቻ አድርጋችሁ እሱን ፌስ አውተንቲኬሽን ከሰጣችሁ በኋላ በመጨረሻ እዚህ ጋር ጆይን ማድረግ አለባችሁ ወደ ሆስት እና ወደ ኤጀንት። እዚህ ጋር ፕሮፋይል የሚላል እንደምታዩት ፕሮፋይል የሚለውን ክሊክ እናደርጋለን። እዚህ ጋር ፕሮፋይል የሚለውን ከነካችሁ በኋላ ማይ ጋይድ ብሎ ይመጣላችኋል። እዚህ ጋር ማይ ጋይድ ከሚለው ክሊክ እናደርጋለን። በዚህ መልኩ ይመጣላችኋል ማለት ነው። በዚህ መልኩ ከመጣላችሁ እዚህ ጋር እንግዲህ ኤጀንት አይዲ የሚለውን በዚህ ጋር በስክሪኑ የምታዩትን አይዲ ታስገባላችሁ። እሱን ካስገባችሁ በኋላ ከታች ሰርች ትሉታላችሁ። ሰርች ካላችሁ በኋላ ይመጣላችኋል አፕላይ የሚል። ስለዚህ አፕላይ ታደርጋላችሁ ማለት ነው። ስለዚህ በዚህ መልኩ ሬጂስተር ታደርጋላችሁ። ከዛ ቀጥታ ታስካችሁን መጀመር ትችላላችሁ። ፕላትፎርም እንግዲህ የሰራችሁትን በዩኤስዲቲ ዊዝድሮ ማድረግ ትችላላችሁ። በባይናንስ እና በዩኤስዲቲ ወይም ደግሞ በባንኮች በኢትዮጵያ ባንኮች ዊዝድሮ ማድረግ ይቻላል ማለት ነው። ይህን ይመስላል እንግዲህ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አዳዲስ የኦንላይን ስራዎች ሲኖሩ ወደ እናንተ የማደርስ ይሆናል። ቴንክ ዩ